የሰው ልጅ ችግርሽን ጊዜ ብታወሪው መጣች ከማስባል ወይም ደግሞ ችግርሽን አዳምጦ ከመተው ምንም መልስ የለውም። በጣም ይሰለቻል። ሁሉ ጊዜም ለማንም ሰው መከረው ነገር እኔ ያሸነፍኩት የቁም ፈተና እየበላሁ እየጠጣሁኝ እየተመቸ የሚመስል ግን የቁም ፈተና ነበረብኝና ያንን ፈተና ህይወቴን ግን ያሸነፍኩት በጸሎት ነው። ለሰው ብትነግሪው ሰው ሰምቶ ያንቺን ወሬ መስማት ይሰለቸዋል። በነገርሽ ላይ መብላት፣ መታመም፣ ታሞ መተኛት ፈተና ነው። ገንዘብ ማጣት፣ ሰው ቤት መሄድ፣ መራቆት ምናምን ሊመስለው ይችላል። በመብላት በመጠጣት በምቾት ውስጥ ሆኖ ፈተና ግን ነበር በህይወቴ ውስጥ። ቆም ጤነኛ ሆኜ ምንም ኖሮኝ በሆነ ነገር ውስጥ ተፈትኛለሁ። ረጅም የሚለው የህይወቴ ሰዎች የሚፈትኑሻል። ሰው በሰው ተፈትኛለሁና በሰው ተፈትኛለሁ። ይሄንን ፈተናን ግን ያለፍኩት በጸሎት ነው። እማልመው እምወደውን ህይወት እግዚአብሔር እንዲሰጠኝ የምፈልገውን ከምመኘው ጋር ይሆናል ተብሎ የማይታሰብ በሰው እዚህ አይነት ይሆናል ተብሎ የማይታሰብ እግዚአብሔር ግን የሆነ ነገር እናውቃለን። እንደዚህ ቀላል እንደሆነ እግዚአብሔርን ስለያዝኩ ነው ድል የነሳሁት። ማንም ማያውቅ ብዙ ጊዜ ብቻዬን ያወራሁበት ጊዜ አለ። ማለት ይሄ አሁን የምልሽን ህይወት ስላልተመቸኝ በጣም ጠቋቁሬ ፊቴን እግዚአብሔርን እየፈለኩት ነበር። እየሄድኩ የምፈልገው እግዚአብሔርን ነው። ማውራሱ ታገሽ አንድ ሰሞን ታውቂያለሽ፣ ብዙ ታግያለሁ። ሌሊትም ቀንም የምፈልገውን ህይወት አገኛለሁ አንተን ይዤ ያልኩት። እኔ የምፈልገውን ህይወት ታደርግልኛለህ፣ እጠብቅሃለሁ፣ ተስፋ አልቆርጥም።